ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የከረሜል ኬክ አሰራር ነው። ብዙዎቻችሁ ባለፈው አሰራሩን አሳይኝ ብላችሁኛል። እሺ እንዴት እንደሚሰራ አሳያችኋለሁ። በጣም ቀላል ነው። በጣም ተወዳጅ የሆነ የሚጣፍጥ የከረሜል ኬክ ነው። እስከ መጨረሻው ተከታተሉኝ። ሰፋ ያለ ሳህን ካዘጋጀን በኋላ እዚህ ጋር አንድ ዮገርት ወይም ደግሞ እርጎ ከፍሪጅ ውጭ የቆየ እንጨምራለን። ከዛን 3 እንቁላል ከፍሪጅ ውጭ የቆየ እንዲሁም ደግሞ አንድ የሾርባ ማንኪያ ቫኒላ እንዲሁም ሩብ ጉዳይ ለአንድ ኩብ ሩብ ጉዳይ ስኳር እንጨምራለን። ለ2 ደቂቃ ያህል እንደዚህ በዚህ ማሽን እንመታለን ማለት ነው። በደንብ አድርገን እስኪነጣልን ድረስ እንመታዋለን። ልክ እንደዚህ ሲሆንልን እዚህ ጋር እንግዲህ ግማሽ ኩብ ዘይት እንጨምራለን። እንዲሁም 1 ኩብ ከግማሽ ነጭ ዱቄት እንጨምራለን። ከዛን 1 የሾርባ ማንኪያ ደግሞ ቤኪንግ ፓውደር እንጨምርና በእንቁላል መምቻ እንደዚህ እንቀላቅላለን። ዱቄቱ እስኪበተንልን ድረስ ብዙ መምታት አይጠበቅብንም። ዱቄታችን እስኪበተን ብቻ ነው። እዛ ኬኩን መጋግርበትን እቃ ዘይት ከቀባው በኋላ ከዛን የኬክ ወረቀት ከስር አድርጌያለሁ። ከዛን ኦቨን ውስጥ አስገባዋለሁ። ነገር ግን ኦቨኑን አስቀድማችሁ ማብራት አለባችሁ። ኦቨናችሁ ከስር መሞቅ አለበት። ከስር ብቻ አብረተን 180 ዲግሪ ላይ አድርገን ልክ ሲሞቅልን ኬካችንን እናስገባለን። ከስር ብቻ አብረተን ለ20 ደቂቃ እናበስላለን ማለት ነው። ኬካችን እስኪበስልልን ደግሞ እዚህ ጋር ክሬሙን እናዘጋጃለን። ክሬሙን ለማዘጋጀት የጁስ መፍጫ ማሽን ካዘጋጀን በኋላ 1 የግሽጣ ክሬም እንጨምራለን። ክሬም ከረሜል ፓውደሩን 1 እንጨምራለን። እንዲሁም ቾኮላት እንዲሁም ደግሞ 4 ሾርባ ማንኪያ ፍሬሽ ሚልክ ወይም ወተት እንጨምራለን ማለት ነው። ከዛ በደንብ አድርገን በዚህ መልኩ ውህዱን በደንብ እናዋህዳለን ማለት ነው። ለ1 ደቂቃ ያህል አንድ ላይ እንመታዋለን። እዚህ ጋር ክሬሙ የኔ ትንሽ የቾኮላት ከለር የያዘው ቾኮላቱን ስላበዛው ነው ማለት ነው። እንዲሁም ደግሞ እንዳያችሁት ቾኮላቱን አቅልጬው ነው የጨመርኩት። ከዛን እንግዲህ ክሬማችን ካዘጋጀን በኋላ እንግዲህ ኬካችን ከ20 ደቂቃ በኋላ እንደዚህ ቆንጆ ነው ወጥቶልናል። በነገራችን ላይ የኔ እቃ በጣም ትናንሽ ስለሆነች በሁለት ነው የተጠቀምኩት ማለት ነው። በሁለት ቦታ ላይ ነው የሰራሁት ኬኩ ማለት ነው። እንዳያችሁት በሁለት እቃ ነው ያዘጋጀሁት። ከዛን እንግዲህ በዚህ መልኩ ሳህን እቀይርለታለሁ። ከዛን አሁን ያዘጋጀሁትን ክሬም ከላይ እንደዚህ እናደርጋለን ማለት ነው እንደምታዩት። ከዛን እንግዲህ የከረሜል ሶሱን ደግሞ እኔ ቤት ውስጥ ያዘጋጀሁትን ስለጨረስኩኝ ያው ክሬም ከረሜል ስትገዙ ውስጡ ታሽጎ የሚመጣለ ሶሱ አብሮ፣ ስለዚህ እሱን የተጠቀምኩት ማለት ነው። ከዛን ከላይ ሶሱን እንደዚህ ካደረግን በኋላ እንደዚህ ቅርጽ እናወጣለታለን ማለት ነው። ከዛን እንግዲህ በስተመጨረሻ ይሄን ይመስላል። ልክ ሲቀዘቅዝላችሁ መቋደስ ትችላላችሁ። በጣም ነው የሚጣፍጠው። በጣም ብዙዎች በፍቅር የሚወዱት የሚጣፍጥ ቆንጆ የከረሜል ኬክ ነው። እና ደግሞ ማወቅ ያለባችሁ የክሬም ከረሜል ኬክ ክሬሙ ማለት ነው ከላይ ያደረግነው ክሬሙ ነጣ ማለት ነበረበት። ነገር ግን እኔ ቾኮላት ስላበዛውበት ነው እንደዚህ የቾኮላት ከለር የያዘው። ስለዚህ እናንተ ቾኮላቱ ስትጨምሩ እንደኔ አታብዙ፣ መጠኑን ቀንሱ። እሺ ጓደኞቼ የዛሬ ቪዲዮን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ።